በአንድ መኪና ውስጥ ጋቢና ላይ አንድ ወፍራም ሴትዮና አንድ ቀጭን ሴትዮ ተቀምጠዋል። መኪናው እየሄደ ነው። ድንገት መኪናው ፍሬን ያዘ። ከሁለቱ የትኞቹ ናቸው መስታወቱ ሰብረው የሚወጡት? በፊት ለፊት መስታወት ሰብረው የሚወጡት ማናት? ቀጭኗ አይደለም? ለምን? ቀጭኗ ቀጫጫ ናት። ልክ ፍሬን ይዛ ላጥ ብላ ትወጣለች። ንፋስ ነገር ናት አይደለም? ግን ወፍራሟ ናት መስታወቱን ሰብራ የምትወጣው። ለምን? ቅድም ምን ብያችኋለሁ? ማስ በጨመረ ቁጥር ምን ይጨምራል ብያችኋለሁ? ኢነርሻ ምንድነው? ለውጥን መቃወም አይደለም? መኪናው ወደፊት እየሄደ ነው። ልክ መኪናው ሲቆም ሰውነታችን ወዴት ይላል? ወደፊት አይደለም? ያ ነው ኢነርሻ አይደለም? ስለዚህ ከሁለቱ በጣም የመቃወም አቅሙ ትልቅ የማን ነው? የወፍራሟ ነው የቀጭኗ ነው? ስለዚህ ልክ መኪናው ፍሬንሲስ ወፍራሟ አልቃወም የምትልበት አቅም ትልቅ ነው። መስታወቱን ሰብራ ነው የምትወጣው። ስለዚህ ረጃጅም ጉዞዎች ላይ ብዙ ጊዜ ጋቢና አይቀመጡም፣ ኋላ ነው የሚቀመጡት። It's so amazing. So the larger the mass, the greater the inertia ማለት ነው። ማሱ በጣም በጨመረ ቁጥር ኢነርሻው እየጨመረ ይመጣል።